6 ሚሊዮን ምን ያምን 6 ሚሊዮን ደግሞ ነው ዩቲዩብ የሚታወረው ማለት ካላችሁ 6 ሚሊዮን 6 ሚሊዮን ብዙ ቲክቶከሮች የተሳተፉበት እንግዲህ ለ6 ሚሊዮን ብሎ ማለት ያልገባውበት ያልቆፈሩት ያላሰቡት ኮንቴንት የለም። ዳሽን ባንክ 6 ሚሊዮን ብር ቻሌንጅ በዚህ ሰሞን ሰጥቶን ነበር። በዛ ቻሌንጅ ደግሞ ምን አይነት አዳዲስ ነገሮች እንደመጡ ልብ የሚነኩ የሚያሳዝኑ የሚያዝናኑ እንዲህ ይቻላል የሚባሉ ብዙ ነገሮች ነው ማለት። ሰላም እንደናችሁ ውድ ሃው ዩቲዩብ ቤተሰቦች በሙሉ ሰላማችሁ ብዙ ትበል እንደናችሁ ተመልሰናል በአዲስ ቪዲዮ። ምን ካላችሁ 6 ሚሊዮን ምን 6 ሚሊዮን የምን 6 ሚሊዮን 6 ሚሊዮን ሰው 6 ሚሊዮን ለ6 ሚሊዮን ብሎ ሰው ያልሆነው ነገር የለም። ያልገባው ጉድጓድ የለም። ያልሰሩት ኮንተንት የለም። ያልሰሩት ምን አለ? ዳሽን ባንክ 6 ሚሊዮን ብር ቻሌንጅ በዚህ ሰሞን ሰጥቶን ነበር። በዛ ቻሌንጅ ደግሞ ምን አይነት አዳዲስ ነገሮች እንደመጡ ልብ የሚነኩ የሚያሳዝኑ የሚያዝናኑ እንዲህ ይቻላል የሚባሉ ብዙ ነገሮች ነው ያመጡት። ለቲክቶከሮች ቻሌንጅ ተሰጥቷል። 6 ሚሊዮን ብር ቻሌንጅ ዳሽን ባንክ ሰጥቷል። በዛ ቻሌንጅ ላይ የተሳተፉት እነ ኮሜዲያን ቆጭማ፣ ኮሜዲያን ያሲኑ፣ እነ ጉተማና ብሩ፣ እነ ዩቲናስ፣ እነ ዳንኤል፣ እነ ኢዛና፣ እነ ሬዲያት፣ እነ ባርኮት ምን ያልሰሩት ነገር አለ? ያላያችሁት ካላችሁ አንድ ላይ እናያለን። አሁን ይለያል ደግሞ ስራቸው። እኔ ሬት ለማድረግ ሁላ ከበደኝ። ማን በቃ አሁን እስካሁን ባለው በቪው እየመራ ባርኮት 3.2 ሚሊዮን ቪውስ አግኝቷል። እስካሁን ባለው እየመራ ነው። ዩቲናስ 2.7 ሚሊዮን አግኝታለች። እስካሁን እሷም በቪው ደረጃ አሪፍ ናቸው፣ ግን በቦት ደረጃ ባርኮት እየመራ ነው። ግን የጉተማና የብሩስ ስራስ ይለያል። ባርኮትስ እንደ እኔ ኔትፍሊክስ ፕሌም ያዩት ይመስለኝ። በቃ ኢትዮጵያ ሳይሆን የውጭ ሀገር በቃ ሌላ ዓለም ውስጥ እንየው። እስቲ በማን እንጀምር? ጉተማና ብሩ ብንጀምር ያዝናናል ብዬ ማስበው። በጉተማና ብሩ እንጀምር። ቻናልን ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ ወደ ቪዲዮ። ክሬቲቪቲ እነዚህ ልጅ ክሬቲቪቲ በኢትዮጵያ ላይ በቃ በቃ ለዚህ እነሱ ራሱ ባያሸንፉም ራሱ 4 ሚሊዮን ምናምን ይገባል ለዚህ ስራ። የት ነው ያለው? ክሬቲቪቲ በኢትዮጵያ ይቻላል። እንዴት ወደዚህ መጣቻለሁ? ሰው ሌላ ዓለም ውስጥ ነው እኮ ያለው። እንኳን ወደዚህ እንድትው በሰላም መጣችሁ ማለት ይኸውላችሁ፣ ዓለም ከጀብ የሌለው ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁ ሰዎች፣ ቡድን፣ ተቋም ያለ ገደብ ታዞሩበት ከተማ። ታዲያ በዚህ ጉተማና ብሩ የፈለጋችሁትን ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ሬት ላርግሽ እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። እንዴት? መሸጥ የማይለወጥ ነገር የለም። ካላችሁ ሰው መሸጠው ለብቻ ብቻ ነው። የፈለግነው ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳት ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ዓለም ነው። በዳሽን ሱፐር አፕ ዓለም ሁሉም ነገር አንድ እርምጃ ቀዳሚ ነው። ስንት ልስጥሽ? አውት ኦፍ 10 14 ሰጥቻለሁ። እኔ ከ10 14 ሰጥቻለሁ። በጣም ኦቨር ሬት የሆነ ስራ ነው። ምንም አራበስ ተመችቶኛል። ያዝ ይመቻችሁ። እንግዲህ በቀጣይ ደግሞ የማን ቪዲዮ ወደ ባርኮት ቪዲዮ የባርኮት ቪዲዮ እሱ ይለያል። ሰው እኮ እንዴት አስቦ ነው? ምን አስቦ ነው? 6 ሚሊዮን በቃ የባርኮትን እስቲ እንየው። የኔ ውድ ባለሽበት ቁሚ። ታርዛን ነው እንዴ እዚህ ጫካ ውስጥ ያለው?
የኔውት የሆነ ነገር አድርግ ይሄ ልጅ ምን ውስጥ እንዳለ አልገባው ይሄ ነገር ከኛ ቀን በላይ ይመስለኛል እናንተ እዚህ ተረጋግታችሁ ጠብቁኝ እኔ ኦላላን ይዤ እወጣለሁ እሱ በእውቀት ከጎሰው አንድ እርምጃ የቀደመ ሰው ስለሆነ ለሁሉም ነገር መፍትሄ ወይኔ ኦላላ ባርኮት ባላለሁ ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር ልጅ አሁን ይመጣል እሺ አሁን ይመጣል የመጣ ግልጥ ነው ስማቸው አትገልጽ ችግኝ ዋናው ሐሳቡ ነው ምንድነው ልዩነቱ የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው ምን ነው አንተም ባደረገኝ ኔትፍሊክስ እየተኛው ዓለም ውስጥ ነው ቆይ ኢትዮጵያ ላይ እንደዚህ ክሬቲቪቲ የተኛው ጫካ ውስጥ ገብቶ ነው እንደዚህ የሰሩት ግን ከመጽሐፉ ባገኘው ይለያል እኮ ማንን ነው እሺ ማን ቢያሸንፍ ነው ደስ የሚላችሁ ከነ ማህበረሰቡ አንድ እርምጃ በጣም ይለያል በጣም ነው የሰሩት ደግሞ በታማኝነት ራሱ በገነባው ዘመናዊ ዓለም የሚመቸው እንግዲህ የባርኮትም ስራ በጣም ማራኪ 8 ደቂቃ እንደ ሙቪ ነው የሰራው እኮ ይገርማል በጣም ማራኪ ስራ ነው የሱ ያው ሬት ሳርጎ የሱ ቢያንስ ከ10 ያው ትልቅ ሰው ስለሆነ ያው 15 እንስት እሺ ከ10 ያው ምንም ማድረግ ሰው ይወዳል ደሞሱን 15 ሰተናል ከ10 15 ለባርኮት ስራ ከ10 15 ሰተናል የመቸው እንግዲህ ቀጣይ የሬዲየት ቪዲዮ ነው ሬዲየት የቲክቶክ ዩዘር ኔም ሬዲየት ይላል የሷን ቪዲዮ ሌላ ቀንጨብ እያደረግን ዛሬ እነሱን እናያለን ሃይላይትሊ ብቻ ሬት አድርጉት እናንተም በኮሜንት እየገባችሁ ሬት አድርጉት የተመቻችሁን ቪዲዮ ሬት ማድረግ ይቻላል ስለዚህ ይመቻችሁ ሬት አድርጉት የሬዲየት ቪዲዮ ይሄን ይመስላል እንግዲህ በሚታዩት መልክ ልጅቶ Yep, that's me. You're probably wondering how I ended up in this situation. እኔ ሀገር ሰላም ብዬ ሁልጊዜ አንድ እርምጃ ቀዳሚ የሆኑት ዳሽን ባንኮች ነይ ላንቺና ለፎሎወሮች አንድ ቻሌንጅ አዘጋጅተናል ብለውኝ መሄድ እዛም ስደርስ ታዋቂ ቲክቶከሮችን ካገኘሁ በኋላ ስለ አዲሱ መተግበሪያቸውና ስለ ቻሌንጁ ልንሰማ ወደ ውስጥ መግባት እዚህ ጋር ነው እንግዲህ እጅግ የማይጠበቅ ነገር ሰምተን ሁላችንም የደነገጥን ቮት በሚያደርጉት ቮት ደግሞ 40% በሁለቱ እንግዲህ ተወዳድራችሁ አንደኛ የወጣ የመጀመሪያ የ3 ሚሊዮን ብር ሽልማት ያገኛል ማለት አበባ ስጠኝ ይልከዚህ የለም የ50 ብር አበባ ስጠኝ የለም ይልከዚህ የ50 ብር አበባ ስጠኝ የለም የአበባ አበባ አሰማም እንዴ ምን ይሰራል ከአበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ እንዴት ነሽ እባክሽ እዚሽ መንደር ነው ተወልጄ ያደግኩት ከሌላኛው መንደር ያሉት የባሪያዎች ሰፈር ይሉታል ለባሪያነት የሚጠልፉን ሰዎች መቼ እንደሚመጡ አይታወቅም ሁሌ በሰቀቀን ውስጥ ነው የምንኖረው ከዚህ መንደር ለቤተሰቤ ስል ርቄ መኖር እፈልጋለሁ አባዬ አቤት ልጄ ኢዛና ምን ነው የተፈጠረ ችግር አለ እንዴ ወታደሮቹ በዚህ ሰሞን መምጣታቸው አይቀርም ስለዚህ ነቅተን መጠበቅ ይኖርብናል ከኔ ሰዎች የተወሰኑትን ወደ ድንበር ልኬያቸዋለሁ በሉ ወንድሞቼ ይሄ የኔ አካውንት ነው በዚህ ታገኙኛላችሁ ፎሎ አድርጉኝ እላችኋለሁ ወንድሞቼ እወዳችኋለሁ